ነው የገረመኝ። የንቀቱ ንቀት ጭራሽ ሾጌሻ ይዞላት መጣ። አንቺ ወይ ልከከየ ወይኔ ማለት ምን ልበላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ተመልካቾቼ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኳችሁ ታወቀው ዛሬ ቡኒ ምን ይዛልን መጣችሁ ማለታችሁ አይቀርም። ያው እንግዲህ እንደሚታወቀው አዩዬ በሰይድ ምክንያት ተጎድታ ቤት ነች ያለችው እና የመጣሁትም ያው በአዩ በኩል የተፈጠረው ነገር የተከሰተውን ነገር ለማብራራት ነው ማለት ነው። እና አዩ ቤት ነበረች እና ቤት በሆነችበት ሰዓት በዛን ታይም እኔ ልሄድ ነበር ወደ ቤት እና ደውላልኝ፣ ግን እንደ ድንገት ሰው እየመጣ ነው ማለት እሷ አታውቅም። ያው ሰው እየመጣ ነው ብቻ እንደሆነ ሰው እየመጣ መሆኑን ብቻ ነግራኝ ነበር እና በመሃል እሺ በቃ ብዬ ቀረሁኝ ማለት ነው እኔ ቤት። እና ለመሄድም ደግሞ እንግዲህ እንደምታውቁት ሰይድ አይደለም ያቺኛዋን ልጅ በጥፊ ከመምታት ወደ ኋላ ከማለት ይቅርና እኔንም በኋላ ቢመታኝስ በኋላ እኔንም ቢቀጠቀጠኝስ በሚል ፈራሁና አልሄድኩም ማለት ነው። ለምን ያው ሰይድ እንግዲህ እንደምታዩት በቃ ምንም ለሴት ልጅ ምንም ክብር እንደሌለው እያየሁበት ነው። ምክንያቱም ያው ለሴት ልጅ ቢያስብ ጭራሽ ሴት ልጅ አንስቶ በጥፊ አይማታም ነበር ማለት ነው። አዩስ ሚስቱ ነች ይሁን ተብሎ ሊወሰን ይችላል። ግን ደግሞ አንድ ያቺ አዩ ይዛት የመጣችው ልጅ እኔም አውቃታለሁ ማለት አንድ ቅርብ ነን እንተዋወቃለን። ይሄንን ያህል ደግሞ ደፍሮ የፈለገ ይሁን እኔም ብሆን በዛ ቦታ ላይ እሷን ልጅቷ እንዳደረገችው ነው ላደርግ የምችለው። ሰይድም ምናልባት ልቆጣው፣ ልሰድበው፣ ላበሽቀው እችላለሁ። እንዴት አረጋታለህ ልለው እችላለሁ። እና እንደገና ደግሞ በመሃል አልፎ ዘሎ የአዩ ሳይበቃው እንደገና ልጅቷን መማታቱ በጣም አሳፋሪ ድርጊት ነው። በጣም አሳፋሪ ማለት ነው ከሚገባው በላይ። እንደገና ልጅቷም ከሄደች በኋላ አዩን ቁጭ አንበርክኮ እንዲህ አትበይላታል። አንበርክኮ ማለት ነው። ካሁን በኋላ እንዴት ያለሽ በቃ ማለት ምንድነው አንተ ይሄን ያህል እንዴ? ባሏ እንጂ አምላኳ እኮ አይደለህም። ልንገር ሰይድ፣ እኔ ለውሼ ስል እያከበርኩ ነው። ለውሼ ስል ብዙ ነገር እያለፍኩ ነው። ምክንያቱም የባሌ ጓደኛ ነህ በሚል ማለት ነው። ማለት ያው እኔን ብዙ ጊዜ እኔ አንተን በዩቲዩብ ሰድቤህ አላውቅም፣ ተናግሬህ አላውቅም። ነገር ግን አንዳንዴ ለማለፍ የሚከብዱ ነገሮች አሉ ታውቃለህ። ማለት ምን ልበልህ፣ እኔም በዛ ቦታ ብሆን እንደዛ መናገሬ ስለማይቀር እኔንም ቢሆን ትመታኝ ነበር ማለት ነው። አንተ ለሚስቴ ያልተቆጠብክ አልፈ ዘለ እንደገና ሰውንም እንትን ያልክ ነገ ማንንም ልትለቅ አትችልም። ገባ? እና እንግዲህ ተመልካቾቼ በዚሁ ላይ እንደሚታወቀው ትላንትና ያሱ የለቀቀው ቪዲዮ ነበርና እንደነገት ነው ያየሁት። ማለት አላየሁትም ነበር ዛሬ ነው ያየሁትና ሳየው አጀብ ነው ያልኩት። በጣም ነው የገረመኝ። የንቀቱ ንቀት ጭራሽ ኦጌሻ ማለት እንድትታሽ ኦጌሻ ይዞላት መጣ። ምንና ምን ቢያመጣ ነው? አንደኛው ቂቤ ነው፣ አንደኛው እንትን በጣም ቂቤው ራሱ ይሄንን ያህል ምኗ ተሰበረ ብለው ነግረው ነው ይሄንን ያህል ምን ያህል ማለት በቃ ሙሉ እኮ አልሰባበራትም። የኔ አባት ፊቷ ትንሽ እንትን ቢል እንኳን ያን ያህል አልመታትም። ቢመታትም ያን ያህል ሊስብርብር ብላ ለወጌሻ የሚያበቃ ነገር አይደለም ያጋጠማት። ገባ? አንተ ወይ በዚሁ ምክንያት እንደውም አዩ እንኳን ተሰባበርሽ በሚል ሁኔታ ቂቤና ባዝሊኑን በስጦታ መልክ እያመጣህላት ያለ ነው ይመስለው እንዴ? አታፍርም እንዴ? ትንሽ ለአነጋገር እንኳን ማለት ሰው እንኳን ምን ልበላችሁ ለወሬ እንኳን ማለት በቃ አንተ አይደለም ለወሬ እንኳን ሊከብድ ይቅርና ጭራሽ ደግሞ በተግባር ልታሳሻት ባዝሊንና ቂቤ እንደገና ሴት ልጅቷን ይዘት መጣለህ። ብቻህን ብትሆን ኖሮ አይደለም አዩ እንደዛ ልትታገስ ይቅርና እንደውም ታገሰች። በጣም አዩ በፍጹም ታጋሽ አይደለችም። አትረጋጋ ማለት አንድ ነገር ያናድዳታል። ውስጧ የሆነ ቶሎ አይረጋጋም። ልበላችሁ በጣም ተናዳጅ ነች። ደቂቃ አትቆይም ማለት ሰከንድ እንኳን አትቆይም። ከተናደደች ወደ ኋላ አትፈገፍግም። በጣም ኃይለኛ ልጅ ነች። እኔ አውቃታለሁ።
ግን አይታችኋታል ከዚህ በፊትም እኔ በአዩ ላይ በሰራሁት ፕራንክ አዩ እውነት መስሏት እኔን እንኳን በጥፊ ብላኛለች። አይደለም ለያሱ ብራ ልትቆጠብ ይቅርና ማለት ነው። እና ቪዲዮውን ሳየው በጣም ነው ደስ ያለኝ። እንደው ምን አሰብኩ መሰላችሁ? እንደው ሱመያ መታ በያሱ ቢራ ቦታ የሱመያን ጥርስ ብታወልቀው ደስ ይለኝ ነበር። የእውነት በአዩ መመታት ሱመያ የተደሰተችው እንደው እኔ ምን ልበል እውነት ሱመያ ብትኖር ኖሮ አዩ ያሱን እንደመታችሁ እኔና አዩ ሆነን ሱመያን እንደውም የያሱ ብራ አንድ ጥርስ ነው የወለቀው። ከዛ ላይ የሱመያን የስንት ጥርስ እናወልቃለን? የሰው ጥርስ ሙሉ ጥርስ ስንት ነው? እና ሙሉውን ጥርሷን ነበር የምናረግፍላት። እና በቃ ምን ልበላችሁ በዚህ ቪዲዮ ላይ እንግዲህ ሱመያ እንትን ያው መቼ ሳቅሻለሁ አስተያየት እንደምትሰጪ አልጠራጠርም። እና ያው ልልሽ የምፈልገው እውነት በቃ በሷ በእንትና በሰራችው ቪዲዮ ላይ ስለተደሰች ነው ይሄን ልልሽ የቻልኩት ማለት ነው። ትዝ ይልሻል ቪዲዮ ላይ የጌሾ ወቀጣ እያልሽ አዩ ስትመታ ምን ያህል ተደስተሽ እንደጨፈርሽ ማንኛችንም እናውቃለን። አሁን ደግሞ አንቺ እዚህ ብትኖሪ ኖሮ በያሱ ቦታ አንቺን ምን ያህል ውቅጥ አድርገን አድቀንሽ እንደምናስቀምጥሽ እናቅ ነበር። እና በዚሁ እንድትመጪ እንልሻለን። እንደውም ይሄን ጥሪ ላንቺ ይሁን ለያሱ ብቻ ሳይሆን ላንቺ ማስጠንቀቂያ ይሆንሻል ማለት ነው። እና እንግዲህ እስኪ ውድ ተመልካቾቼ በተጨማሪ ደግሞ ያሱ ብራ ለቆ የሰራውን ቪዲዮ ጥርስ የወለቀበትን አብረን የምናየው ይሆናል። ወደ ቪዲዮ አብረን እናያለን ማለት ነው። ወንበር ባዳሚ በጋ ንሱኩማ ዴሜት خلاص انسرا انبا لا تاي ما عرفت انا كفن ججرد اندفا اتنا سكمت قوب فط ناجي دين كوت ልጆ መራቱ ዳ እሺ ቶልቺ ቀብሽ ኮሚ እኔ ሞ ሲንገርቴ ወቴ ሲልቲን ቀብ ፈያን ቀብቱ ቶለ ቆባፍታኒ ነሱኩም ቆቆሚ ነራባታሙ ነሱ አንሱኩማሙ ነራባቱሙ አከሙይ አዩ ማልታቴ ኡፈታን ጅርዳት ደምቴ ማን ጅርተን ፈታ ይንሱኩማሙ ነራባታሙ ያይፈታ ሞ ሰይደን ስንት ምን በቀዶ ሰይደን ስንት ምን ደናስት ማው አንቺ ወይ ሰይደን ስንት ምን በቀዶ ሰይደን ስንት ምን ደናስት ማው አንቺ ወይ ልከከየ ወይኔ ዝዮ ኤበን ወይ ልከከየ ወይ አላሁ አክበር ሁሉ guys kono akanan jira ayun ga elkena raj absite la guys wayne amaga ane ተናረብ ሲሰርታ እና እንግዲህ ውድ ተመልካቾቼ ማለት ምን ልበላችሁ ማለት እኔ እንጃ እንዳልኳችሁ ይውላችሁ አዩ ትዕግስት የላትም ከመጡባት ወደ ኋላ አትልም ብዬ ተናግሬ ነበር። እና ምን ልበላችሁ ማንከሽከሻ ይዛ የቆመችው አቋቋሟ ራሱ እኔ ራሱ ቦም በዛ ቦታ ተደናብሬ ነበር ወጥቼ የምጠፋው ማለት ነው። ምክንያቱም አዩ አንድ ነገር ይዛ ከያዘች አትለቅም። ምን ልበላችሁ ማለት እልህኛ ውሻ እንዴት ነው የሚሆነው? የሆነ ቆመ አንድ ውሻ ፊት ለፊት ከቆመ ድንጋይ ብትወረውርበት ያንን ድንጋይ አሳዶ ነው የሚይዘውና አዩ ማለት ልክ እንደዛ ነች። እልህኛ ነች። የያዘችው ነገር አትለቅም እና ወደ ኋላ ማታፈገፍግ ማለት ነው። እንደምታዩት የያሱ ብራ ስሙን ራሱ መጥራት እያቃተኝ ነውና የያሱ ብራን ጥርስ አወላልቀዋለች ማለት ነው። እና አንዱም ደረገጥኩኝ እኔ አንድ ጥርስ እንኳን አልመሰለኝም እንደዛ ስትመታው ማለት ነው። ማለት ልክ ማለት ፊቱ ምናምን የምታበልዝ መስሎኝ ነበር። እንደው ባበለዘችው ኖሮ አነሰበት ወላሂ አነሰበት። እና እንዴት አመታቷ በጣም ነው የሚገርመው። ወላ ተመቸችኝ።
እኔ እውነት ተናግሬያለሁ። ተመቸችኝ፣ በጣም ነው ደስ ያለችኝ። እና ምን ልበላችሁ አመታቷ ሁኔታ ምንም ስትታይ በጣም ኃይለኛ ነች ማለት እኔ ልጅቷን እንደውም ተረፈች እንዳያሱ ብራ እንኳንም ጥርሷን አላወላለቀችላት እንኳንም ፊቷን አላበላለዘችላት እና ጭራሽ ደግሞ ኦጌሻ ነች ምናምን ብለህ ይዛት የመጣው ያሱ ብራ ጭራሽ እንግዳ እንኳን አታከብርም እንዴ ምናምን ምን ቤነሽ አንቺ ምን ቤት ነሽ አንቺ ልታሻት እንጂ ልታማክራት አይደለም የመጣሽው ልክ ደግሞ ደህና ነገር ይዘሽላት የመጣሽ ልታማክራት የመጣሽ ይመስል እኛን እንኳን አታከብሪም ምንሽ ነው የሚከበረው እንድትናቂ ነው እንደውም ቢገባሽ ያሱ ብራ ይዞሽ የመጣው እና አልገባትም ብቻ እንግዲህ በዚሁ ልላችሁ የምፈልገው በማይሆን ነገር ሰውን ከመናገር ወይም ሰውን ከመሳደብ ያለውን ነገር እየሆነ ያለውን ነገር አይታችሁ ቼክ አድርጋችሁ በትክክለኛው ሰውን ብትሳደቡ በጣም ደስ ይለኛል እና ማለት እኔ ለምሰደባችሁኝ ያልሰደባችሁኝ እያልኩ አይደለም ሰው አንድ ሚዲያ ላይ ሲቀርብ የሚጠላው ሰው አለ የሚወደው ሰው አለ እና የግድም የምትወዱኝም እንዳላችሁ ሆናችሁ የምትጠሉኝም እንዳላችሁ ሆናችሁ ሁላችሁንም አመሰግናለሁ ልልዳለሁ እና ደግሞ በተጨማሪ ካሁን በኋላ ማንኛውም ሰው ቢሆን እንዳያሱ ብራ ሊሆን እንደሚችል መገመት አለባችሁ ካሁን በኋላ ማለት ነው እንደውም አዩ ሰይድን ፈርታው ሳይሆን የተወቹ አክብራው ነው ማለት ነው የያሱን ብራ ጥርስ እንዳወለቀችው የሰይድን ጥርስ ማውለቅ አቅቷት አይደለም አዩ ማለት አቅም ሳይኖር ቀርቶ አይደለም ሰይድን የተወቹ ማለት ነውና አንድ ባሏ ነው ባለ ማለት በቃ ማን ልበላችሁ ለእሱን አክብራው ነው እና ማንኛችሁም አዩ ልትናገሯት ስትፈልጉ ማንነቷን እንድታውቁ በዚሁ ላሳውቃችሁ እወዳለሁ ማለት ነው ታደርጉ ቆልታ ወልታ ተረበ ከነትና ጫብሴ سيقوفي بنا سيقوفي غطمي وفجرت تيفر ابشر عايز ادون تتاورتمو كدرمو يا كنتين اكن ابني غدينا له اولو ياس ده بايو تومتي نرجيتو هركي كويتشا نرجيتو وي كون اما كان ارجيتو كان دودك يغوتون قامك يغوتون اكل هاي نرجيتو قامني كوغوتو ወይ በዴ ዋና ጥቂ ማለት ወጣናው ኩባው ሲላ ለረበናት አማማ ሀሊፍ ዱፍተን ሃይ ቀበተን ኦሪጂናል ነው ማለት እነ ኦሪጂናል ነው በረኪና አለ ኦሪጂናል ጀታ ቀበቶ አለ ኦሪጂናል ጀታ እኔ ፈለ ማልኩን ገዋን ማልጎች ዱፍተና ማልፋ ከዱፍተና ገሌር ላ ተስገባ አኒ ላል ኢናራ ረማን እንዱ አመሊ አንቱ አበደን በቃ ጃርሳ ማልማን በርባት ነው ራሱ ዱፍተን ታው ኢናራ ረማን በዚሁ ልነግራችሁ ወዳለሁ ማለት ነው ውድ ተመልካቾቼ እና በጓደኛዬ አትምጡ እሷን አትፎካከሯት በቃ ምን ልበላችሁ እልህ ውስጥ አትክተቷት በቃ ምን ልበላችሁ እውነት በያሱ ብራው ላይ ታዲያ በጣም ነው ደስ ያለኝ በጣም እንግዲህ ውድ ተመልካቾቼ በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ